በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ በመላው ዓለም ሆናችሁ ይህንን መጽሐፍ ቅዱሳችንን በየዕለቱ የምናነብበትን ፕሮግራም የምትከታተሉ አባቶች፣ እናቶች፣ ወንድሞች፣ እህቶች ሰላም እግዚአብሔር ከእናንተ ጋር ይሁን። እንደምን ሰነበታችሁ? እንደምን ከረማችሁ? ልዑል እግዚአብሔር አምላካችን ለዚህ ዕለት ለዚህ ሰዓት ስላደረሰን ስሙ ከዘላለም እስከ ዘላለም ይክበር ይመስገን። እግዚአብሔር እየረዳን እየደገፈን ይኸውና ኦሪት ዘፍጥረትን እያነበብን እንገኛለን። በዚያ ውስጥ ያለውንም የእግዚአብሔርን ቃል እግዚአብሔር ለእያንዳንዳችን የሚናገረንን እያየን ነው፣ እየተመለከትን ነው። በኦሪት ዘፍጥረት ምዕራፍ 23 ላይ አብርሃም የሕይወቱን አጋር ከእርሱ ጋር ከአገር ወደ አገር ስትንከራተት የነበረችውን ሳራን ሲቀብር እናያለን። አርፋ በከነዓን ምድር ላይ እግዚአብሔር በሰጠው የተስፋ ምድር ላይ አብርሃም ሳራን ሲቀብር እናያለን። የሚስት ወይም ደግሞ የባል ሞት ቀላል አይደለም። ምክንያቱም አንድ አካል ነው የሚሞተው አብሮ እና በዛ ምክንያት አብርሃም በጥልቅ ሐዘን ላይ እንደሆነ ምንም ጥርጥር የለም። ነገር ግን ያን ሐዘኑን እንዴት በተስፋ ውስጥ እንዳስጌጠው በተስፋ እንዳስጌጠው ባለፈው ምዕራፍ ተመልክተናል፣ አይተናል። ዛሬም ይሄንን ተስፋውን እንደገና አብርሃም ለትውልዱ እንዴት እንደሚያስተላልፍ እንመለከታለን። ኦሪት ዘፍጥረት ምዕራፍ 24 ራሱን የቻለ ሰፊ የሆነ የትምህርት ተከታታይ ትምህርት የሚያስፈልገው ነው። ራሱ ምዕራፍ 24 ብቻ በተለይ በጋብቻ ሕይወት ውስጥ ላለነው እንደዚሁም ደግሞ ወደ ጋብቻ ለመምጣት ለሚፈልጉት ወጣቶች፣ ዛሬ አያቶች የሆናችሁ አላችሁ፣ እንደዚሁም ደግሞ ልጆቻችሁ ወደ ጋብቻ እየደረሱ ያላችሁ ወላጆች አላችሁና እናንተም ራሳችሁ ይሄንን ክፍል በሚገባ ልታዩት ይገባል ብዬ አስባለሁ። ስለዚህ ዛሬ የምናየው እግዚአብሔር አምላክ በአብርሃም በኩል እንዴት የይስሐቅን የወደፊት ሕይወት እግዚአብሔር መልክ እንዳስያዘው እንመለከታለን፣ እናያለን። ስለዚህ መጀመሪያ ምዕራፉን ሁላችንም አንድ ላይ እናነብና ከዚያ ውስጥ የምናገኛቸውን በተለይ ዛሬ በአጋጣሚ ይህንን ምዕራፍ ስናነብ የታላቁ አባት የመምህረ ኩሉ ዓለም ተብሎ የሚጠራው የዓለም ሁሉ መምህር ተብሎ የሚጠራው የቅዱስ ዮሐንስ አፈወርቅን በዓሉን እያከበርን ባለንበት ሰዓት ነው ይሄንን ክፍል የምናነበው እና ዮሐንስ አፈወርቅ በዚህ በኦሪት ዘፍጥረት ምዕራፍ 24 ላይ ተመስርቶ ስለ ጋብቻ እጅግ ጥልቅ የሆነ ትምህርት አስተምሯል። ስለዚህ ከዛ ውስጥ አንዳንድ ነጥቦችን ለናንተ ለማሳየት ሞክራለሁ። ነገር ግን መጀመሪያ ግን ቃሉን እናንብበው። ኦሪት ዘፍጥረት ምዕራፍ 24 አብርሃምም ሸመገለ፣ በዘመኑም አረጀ። እግዚአብሔርም አብርሃምን በሥራው ሁሉ ባረከው። አብርሃምም ሎሌውን የቤቱን ሽማግሌ የከብቱን ሁሉ አዛዥ አለው፣ እጅህን ከጭኔ በታች አድርግ፣ እኔም አብሬ ከምኖራቸው ከከነዓን ሴቶች ልጆች ለልጄ ሚስት እንዳትወስድለት በሰማይና በምድር አምላክ በእግዚአብሔር አምልሃለሁ። ነገር ግን ወደ አገሬና ወደ ተወላጆቼ ትሄዳለህ፣ ለልጄ ለይስሐቅም ሚስትን ትወስድለታለህ። ሎሌውም ሴቲቱ ምናልባት ወደዚህ አገር ከኔ ጋር ለመምጣት እንቢ ያለች እንደሆነ ልጅህን ወደ ወጣህበት አገር ልመልሰውን አለው። አብርሃምም አለው፣ ልጄን ወደዚያ እንዳትመልስ ተጠንቀቅ። ከአባቴ ቤት ከተወለድኩባት ምድርም ያወጣኝ ይህችንም ምድር እሰጥሃለሁ ብሎ የነገረኝና የማለልኝ የሰማይ አምላክ እግዚአብሔር እርሱ መልአኩን በፊትህ ይሰዳል። ከዚያም ለልጄ ሚስትን ትወስዳለህ። ሴቲቱም ካንተ ጋር ለመምጣት እንቢ ያለች እንደሆነ ከዚህ ካቀረብኩልህ መሐላ ንጹሕ ነህ። ልጄን ግን ወደዚያ አትመልሰው። ሎሌውም ከጌታው ከአብርሃም ጭን በታች እጁን አደረገ፣ ስለዚህም ነገር ማለለት። ሎሌውም ከጌታው ግመሎች መካከል 10 ግመሎችን ወስዶ
ከጌታውም ዕቃ መልካሙን ይዞ ተነስቶም ወደ ሜሶጶታሚያ ወደ ናኮር ከተማ ሄደ። ሲመሽም ሴቶች ውሃ ሊቀዱ በሚወጡበት ጊዜ ከከተማይቱ ውጪ በውሃው ጉድጓድ አጠገብ ግመሎቹን አስበረከከ። እንዲህም አለ፣ የጌታዬ የአብርሃም አምላክ እግዚአብሔር ሆይ እለምንሃለሁ፣ መንገዴን ዛሬ በፊቴ አቅናልኝ፣ ለጌታዬም ለአብርሃም ምሕረትን አድርግ። እነሆ በዚህ የውሃ ምንጭ አጠገብ እኔ ቆሜአለሁ። የዚህችም ከተማ ሴቶች ልጆች ውሃውን ሊቀዱ ይመጣሉ። ውሃ ጠጣ ዘንድ እንስራሽን አዘንብዬ የምላት እርሷም አንተ ጠጣ ግመሎችን ደግሞ አጠጣለሁ የምትለኝ ቆንጆ እርሷ ለባሪያህ ለይስሐቅ ያዘጋጀሃት ትሁን። በዚህም ለጌታዬ ምሕረትን እንዳደረግ አውቃለሁ። ይህንም መናገሩንም ሳይፈጽም እነሆ ሚልካ የወለደችው የባቱኤል ልጅ ርብቃ እንስራዋን በጫንቃዋ ተሸክማ ወጣች። ሚልካም የአብርሃም ወንድም የናኮር ሚስት ናት። ብላቴናይቱም መልኳ እጅግ ያማረ ወንድ የማያውቃት ድንግልም ነበረች። ወደ ምንጭም ወረደች፣ እንስራዋንም ሞላች፣ ተመልሳም ወጣች። ሎሌውም ሊገናኛት ሮጠና ከእንስራሽ ጥቂት ውሃ ታጠጪኝ ዘንድ እለምንሻለሁ አላት። እርሷም ጌታዬ ሆይ ጠጣ አለችው። ፈጥናም እንስራዋን በእጇ አውርዳ አጠጣችው። እርሱንም ካጠጣች በኋላ ለግመሎች ደግሞ ሁሉም እስኪረኩ ድረስ ውሃ እቀዳለሁ አለችው። ፈጥናም ውሃውን ከእንስራዋ በማጠጫ ውስጥ ገለበጠችው። ደግሞም ልትቀዳ ወደ ጉድጓድ ሮጠች፣ ለግመሎቹም ሁሉ ውሃ ቀዳች። ሰውየውም ትክ ብሎ ይመለከታት ነበር። እግዚአብሔር መንገዱን አቅንቶለት እንደሆነ ወይም እንዳልሆነ ለማወቅም ዝም አለ። ግመሎቹም ከጠጡ በኋላ እንዲሆነ ሰውየው ግማሽ ሰቅል የሚመዝን የወርቅ ቀለበት ለእጆቿም 10 ሰቅል የሚመዝን ጥንድ የወርቅ አምባር አወጣ። እንዲህም አላት፣ አንቺ የማን ልጅ ነሽ? እስኪ ንገሪኝ፣ በአባትሽ ቤት የምናድርበት ስፍራ ይገኛልን? አለችው። እኔ ሚልካ ለናኮር የወለደችው የባቱኤል ልጅ ነኝ። በእኛ ዘንድ ገለባና ገፈር የሚበቃ ያህል አለ፣ ለማደሪያውም ደግሞ ስፍራ አለን። ሰውየውም አጎነበሰ፣ ለእግዚአብሔርም ሰገደ፣ እንዲህም አለ፣ ቸርነቱንና እውነቱን ከጌታዬ አላራቀ የጌታዬ የአብርሃም አምላክ እግዚአብሔር ይመስገን። እኔ በመንገድ ሳለሁ እግዚአብሔር ወደ ጌታዬ ወንድሞች ቤት መራኝ። ብላቴናይቱም ሮጠች፣ ለእናቷም ቤት ይህን ነገር ሁሉ ተናገረች። ለርብቃም ላባ የተባለ ወንድም ነበራት። ላባም ወደ ውጪ ወደ ውሃው ምንጭ ወደ ሰውየው ሮጠ። ቀለበቱንና አምባሮቹን በእህቱ እጅ ባየ ጊዜ የእህቱን የርብቃንም ነገር ያ ሰው እንዲህ አለኝ ያለችውን በሰማ ጊዜ እርሱ ወደዚያ ሰው መጣ። እነሆም በውሃው ምንጭ አጠገብ ከግመሎቹ ዘንድ ቆሞ ነበር። እርሱም አለው፣ አንተ የእግዚአብሔር ቡሩክ ግባ፣ ስለምን አንተ በውጭ ቆመሃል? እኔም ቤቱን ለግመሎችም ስፍራ አዘጋጅቼአለሁ። ሰውየውም ወደ ቤቱ ገባ፣ ግመሎቹንም አራገፈ። ገለባና ገፈራም ለግመሎቹ አቀረበ። እግሩን ይታጠብ ዘንድ ከእርሱም ጋር ላሉት ሰዎች እግር ውሃ አቀረበ። መብልንም በፊቱ አቀረበለት። እርሱ ግን ነገሬን እስክናገር ድረስ አልበላም አለ። እርሱም ተናገር አለው። እርሱም አለ፣ እኔ የአብርሃም ሎሌ ነኝ። እግዚአብሔርም ጌታዬን እጅግ ባረከው አገነነውም። በጎችንና ላሞችን፣ ብርንም ወርቅንም፣ ወንዶች ባሪያዎችንና ሴቶች ባሪያዎችን፣ ግመሎችንም አህዮችንም ሰጠው። ሳራም የጌታዬ ሚስት በእርጅናው ለጌታዬ ወንድ ልጅን ወለደች። የነበረውንም ሁሉ ሰጠው። ጌታዬም እንዲህ ሲል አማለኝ፣ እኔ ካለሁበት አገር ከከነዓናውያን ሴቶች ልጆች ለልጄ ሚስትን አትውሰድ። ነገር ግን ወደ አባቴ ቤት ወደ ወገኔም ሂድ፣ ለልጄም ሚስትን ውሰድለት። ጌታዬንም ሴቲቱ ምናልባት ባትከተለኝስ አልሁት። እርሱም አለኝ፣ አካሄዴን በፊቱ ያደረግኩለት እግዚአብሔር መልአኩን ካንተ ጋር ይልካል፣ መንገድህንም ያቀናል። ለልጄም ከወገኖቼ ከአባቴም ቤት ሚስትን ትወስዳለህ። የዚያን ጊዜ ከመሐላዬ ንጹሕ ነህ። ወደ ዘመዶቼ ሄደህ እነርሱ ባይሰጡህ ካማልሁህ መሐላ ንጹሕ ትሆናለህ። ዛሬም ወደ ውሃው ምንጭ መጣሁ፣ እንዲህም አልሁት፣ የጌታዬ የአብርሃም አምላክ እግዚአብሔር ሆይ ዛሬ የሚሄድበትን መንገድ ብታቀናልኝ፣ እነሆ እኔ በውሃው ምንጭ ላይ ቆሜአለሁ።
ውሃ ልትቀዳ ለምትመጣው ቆንጆ ጥቂት ውሃ ከንስራሽ አጠጭኝ ስላት፣ እርሷም አንተ ጠጣ ደግሞም ለግመሎች እቀዳለሁ የምትለኝ እግዚአብሔር ለጌታዬ ልጅ ያዘጋጃት ሴት እርሷ ትሁን። እነሆም የልቤን መናገር ገና ሳልፈጽም እነሆ ርብቃን ስራዋን በትከሻዋ ተሸክማ ወጣች፣ ወደ ምንጭም ወርዳ ውሃ ቀዳች። እኔም እስኪያጠጭኝ አልኋት። ፈጥናም እንስራዋን ከጫንቃዋ ወረደችና አንተ ጠጣ ግመሎችንም ደግሞ አጠጣለሁ አለች። እኔም ጠጣሁ፣ ግመሎችንም ደግሞ አጠጣች። እኔም አንቺ የማን ልጅ ነሽ ብዬ ጠየቅኳት። እርሷም ሚልካ ለናኮር የወለደችለት የባቱኤል ልጅ ነኝ አለች። ቀለበትም አደረግኩላት፣ ለእጆቿም አምባሮች አደረግኩላት። በግንባሬም አጎነበስኩ፣ ለእግዚአብሔርም ሰገድኩ። የጌታዬን የወንድሙን ልጅ ለልጁ ወስድ ዘንድ በቀና መንገድ የመራኝን የጌታዬን የአብርሃምን አምላክ እግዚአብሔርን አመሰግናለሁ። አሁንም ቸርነትና እውነት ለጌታዬ ትሰሩ ዘንድ እንደሆነ ንገሩኝ፣ ይህም ባይሆን ንገሩኝ፣ ወደ ቀኝ ወይም ወደ ግራ እል ዘንድ። ላባና ባቱኤልም መለሱ እንዲህም አሉ፣ ነገሩ ከእግዚአብሔር ዘንድ መጥቷል፣ ክፉም በጎም ልንመልስልህ አንችልም። ርብቃ እነኋት በፊትህ ናት፣ ይዛሃት ሂድ፣ እግዚአብሔር እንደተናገረ ለጌታህም ልጅ ሚስት ትሁን። የአብርሃምም ሎሌ ነገራቸውን በሰማ ጊዜ ወደ ምድር ወድቆ ለእግዚአብሔር ሰገደ። ሎሌውም የብርና የወርቅ ጌጥ ልብስም አወጣ፣ ለርብቃም ሰጣት። የከበረ ስጦታንም ለወንድሟና ለእህቷ አቀረበ። እርሱም ከእነርሱም ጋር ያሉት በሉ ጠጡም፣ ከዚያም አደሩ። ማልደውም ተነሱና ወደ ጌታዬ እሄድ ዘንድ አሰናብቱኝ አላቸው። ወንድሟና እናቷም ብላቴናይቱ 10 ቀን ያህል እንኳን ከእኛ ዘንድ ትቀመጥ፣ ከዚያም በኋላ ትሄዳለች አሉ። እርሱም እግዚአብሔር መንገዴን አቅንቶልኛልና አታዘግዩኝ፣ ወደ ጌታዬ እሄድ ዘንድ አሰናብቱኝ አላቸው። እነርሱም ብላቴናይቱን እንጥራና ከአፏ እንጠይቃሉ። ርብቃንም ጠርተው ከዚህ ሰው ጋር ትሄጃለሽን አሏት። እርሷም እሄዳለሁ አለች። እህታቸውንም ርብቃን ሞግዚቷንም የአብርሃምን ሎሌና ሰዎቹንም አሰናበቷቸው። ርብቃንም መረቋትና አንቺ እህታችን እልፍ አእላፋት ሁኚ፣ ዘርሽም የጠላቶችን ደጅ ይውረስ አሏት። ርብቃም ተነስታ ደንገጥሮቿን በግመሎቿ ላይ ተቀምጠው ያንን ሰው ተከተሉት። ሎሌውም ርብቃን ተቀብሎ ሄደ። ይስሐቅም ብሔርላይሮይ በሚሏት ምንጭ መንገድ መጣ፣ በአዜብ ምድር ተቀምጦ ነበርና። ይስሐቅም በመሸ ጊዜ በልቡ እያሰላሰለ ወደ ሜዳ ወጥቶ ነበር። ዓይኖቹንም አቀና፣ እነሆም ግመሎቹ ሲመጡ አየ። ርብቃም ዓይኖቿን አቀናች፣ ይስሐቅንም አየች፣ ከግመልም ወረደች። ሎሌውንም ሊገናኝ በሜዳ የሚመጣ ይህ ሰው ማን ነው አለችው። ሎሌውም እርሱ ጌታዬ ነው አላት። እርሷም መሸፈኛ ወስዳ ተከናነበች። ሎሌውም ያደረገውን ነገር ሁሉ ለይስሐቅ ነገረው። ይስሐቅም ወደ እናቱ ወደ ሳራ ድንኳን አገባት፣ ርብቃንም ወሰዳት፣ ሚስትም ሆነችው፣ ወደዳትም። ይስሐቅም ከእናቱ ሞት ተጽናና። በፍጡር የሚያመልክ የተረገመ ነው። እግዚአብሔር አምላክ ስለ ቃሉ የተመሰገነ ይሁን። እንዴት አስደናቂ ክፍል ነው! ምናልባት ይሄንን ክፍል ቅድም እንደተናገርኩት በሚገባ ሌላ ጊዜ እግዚአብሔር ቢፈቅድ ዕድሜ ቢሰጠን ሰፋ ባለ ሁኔታ እያንዳንዱን ቁጥር እያብራራን እናየዋለን። ለዛሬ ግን አንድ የተወሰኑ ነጥቦችን ላንሳ። የመጀመሪያው እዚህ ላይ በአብዛኛው የምናየው እንግዲህ የጋብቻን ነገር ነው የምንመለከተው። ስለዚህ ይሄ ትምህርት ምናልባት ብዙዎቻችሁ በጋብቻ ያላችሁ ናችሁና ይሄ እኔን አይመለከተኝም ትሉ ይሆናል። ነገር ግን በውስጡ ብዙ ነገር እንመለከታለን፣ እናያለን። በጋብቻችን ውስጥ መፈለግ ያለብን ነገር ምን እንደሆነ፣ እንደዚሁም ደግሞ እንዳልኩት ወደ ጋብቻ የሚመጡ ሰዎች ምክር ከኛ ይጠይቃሉ፣ ሐሳብ ከኛ ይጠይቃሉና የዛን ጊዜ እኔና እናንተ ለነዚያ ሰዎች የምንናገረውን ነገር በጣም መጠንቀቅ አለብን። የመጀመሪያው የምናየው ነገር ምንድን ነው? የጋብቻ ጀማሪ እግዚአብሔር ነው። ጋብቻ የእግዚአብሔር መለኮታዊ ተቋም ነው። ስለዚህ ሁልጊዜ ስለ ጋብቻ የምታስቡ ወጣቶች ካላችሁ እግዚአብሔር ይባርካችሁ። በእውነት ማሰብ አለባችሁ። እንደዚሁም ደግሞ አባቶች እናቶችም ለምን አታገቢም ምናምን አይደለም፣ እንደዛ አይባልም። በነገራችን ላይ በተለይ በዚህ ዘመን ለምን አታገቢም አይደለም፣ ይዞ አምጥቶ ማቀራረብ። ልክ አሁን እንደምናየው
ይህ የአብርሃም አገልጋይ እንዳደረገው ለይስሐቅን ለምን አታገባም እያለ አልጨቀጨቀውም። ነገር ግን ለይስሐቅ የምትሆነዋን ሲፈልግ እንመለከታለን እናያለን። እኛም በተለይ በዚህ ዘመን አንዱ ልናደርገው የሚገባን ወጣቶቻችን የሚቀራረቡበትን የሚተዋወቁበትን መንገድ ማዘጋጀት ይኖርብናል። ቤተ ክርስቲያን ራሷ ማዘጋጀት አለባት። ምክንያቱም በዚህ ዘመን አንዱ ከፍተኛ ቀውስ ላይ ያለው መለኮታዊ ተቋም ቢኖር ጋብቻ ነው። ጋብቻ ከፍተኛ ክራይሲስ ውስጥ ነው ያለው እና እዚህ ቦታ ላይ የምንመለከተው የምናየው አብርሃም ስለ ልጁ ጋብቻ ሲያስብ የመጀመሪያ ያደረገው ነገር ቢኖር የእግዚአብሔርን ፈቃድና የእግዚአብሔርን ሐሳብ ነበረ የፈለገው። እግዚአብሔር አምላክ ከእርሱ ጋር እንደሚሆን ከሚልከው ከአገልጋዩ ጋር እንደሚሆን በማመን ነበረ የጀመረው። የማመልከው እግዚአብሔር አምላክ መንገድህን ያቀናልሃል፣ መልአኩን ይልክልሃል ነበረ ያለው። ስለዚህ በእግዚአብሔር ተማምኖ እንደጀመረ ዮሐንስ አፈወርቅ የሚነግረን ይሄን የመጀመሪያው በጋብቻ ውስጥ ትልቁ እርምጃ የእግዚአብሔርን ፈቃድ የእግዚአብሔርን ሐሳብ በመፈለግ በእግዚአብሔር በመታመን ነው መጀመሪያ ያለብን። አንዳንድ ጊዜ አንዳንድ ሰዎች ስለ ጋብቻ ሲያስቡ ዝም ብለው ምንድነው ቢዝነስ ትራንዛክሽን አድርገው ነው የሚያስቡት። የሆነ በቃ እኔ የምጠቀምበት ነገር ምንድነው፣ ማገኘው ነገር ምንድነው፣ በዛ መንገድ አይደለም መጀመሪያ ያለብን። መጀመሪያ በእግዚአብሔር በመታመን እግዚአብሔር ሆይ መንገዴን አቅናልኝ፣ መንገዴን አንተ ፈቃድህ ይሁን ብለን ልንለምነው ይገባል። የመጀመሪያው አንደኛው ይሄ ነው። ሁለተኛው በጋብቻ ውስጥ ሁልጊዜ ከገንዘብ በላይ ከውጫዊ ነገር በላይ ልንፈልገው የሚገባን ነገር ቢኖር መንፈሳዊ እሴትን ነው። መንፈሳዊ እሴትን ስፒሪቹዋል ቫልዩ ያንን መፈለግ አለብን። እምነትና በጎ ምግባር ወደ ኋላ እንመጣበታለን፣ በጎ ምግባር እንዴት እንደሚገለጥና እምነትና በጎ ምግባር ዋና ነገር ነው። ለዚህ ነው አስተውላችሁ ከሆነ በዚህ መጽሐፍ ላይ ለምሳሌ ለምንድን ነው አብርሃም ከከነዓን ሰዎች ያልፈለገው? ምክንያቱም ከነዓን ምድር ላይ ብዙ አሳዛኝ ነገር ይከናወን ነበረ። አብርሃም ለልጁ ያንን ማስተላለፍ አልፈለገም። ስለዚህ ሄደ ከቤተሰቦቼ በጎ ምግባር ያላትን መርጠህ አምጣ ብሎ ሲልከው እናያለን። በከነዓን ያሉትን አይደለም የምታመጣልኝ ብሎ ሲናገር እንመለከታለን እናያለን። ይህ ሁለተኛው ነው። ሶስተኛ ብዙ ጊዜ ስለ ጋብቻ ስናስብ የምንሳሳትበትን ነገር ይሄ ክፍል ሲያረመን እናያለን። ትመለከታላችሁ፣ የአብርሃም አገልጋይ ስለ ልጅቷ ከመናገር በላይ ብዙ ጊዜ አይታችሁ ከሆነ ራሱን በጸሎት ሲያዘጋጅ እንመለከታለን እናያለን። ቅዱስ ዮሐንስ አፈወርቅ ምን ይለናል? የዚህን አገልጋይ ጥበብ ተመልከቱ ይላል። አንዳች እርምጃ ሳይራመድ በጸሎት ምሽግ ውስጥ ሲገባ ታያላችሁ፣ በጸሎት ራሱን ሲከልል ትመለከታላችሁ ይላል። ስለዚህ በእያንዳንዱ ድርጊት ላይ በሚሆነው ነገር ላይ ለእግዚአብሔር ሰገደ የሚል ነገር እንመለከታለን እናያለን። ስለዚህ ጋብቻ በጸሎት መለየትን፣ በጸሎት እግዚአብሔርን መጠየቅን የሚጠይቅ ነገር እንደሆነ ልናስተውል ይገባል ማለት ነው። አራተኛውና ትልቁ ነጥብ ደግሞ እዚህ ጋር ወደ ሩቃ ጋር ነው የምንመጣው። አንዳንድ ጊዜ ይሄ ምግባርን እንደ ማስክ አድርገን ልናደርግ እንችላለን። ግን ማስክ አንዳንዴ ይወድቃል። ስለዚህ ለሾው የምናደርገው መሆን የለበትም። ለሰው ብለን ለታይታ ብለን የምናደርገው መሆን የለበትም። እውነተኛ ምግባር በዕለት ተዕለት ሕይወት ውስጥ በጥቃቅን ነገር ውስጥ የሚገለጥ ነው። የርብቃን ነገር የምንመለከተው እዚህ ላይ ነው። ምንድነው ያለው? ውሃ ጠጭኝ ነው እንግዲህ የጠየቀው እና የእሷን መልስ ተመልከቱ። አንተም ጠጣ፣ ከአንተም ጋር ያሉት ይጠጡ፣ ግመሎችህንም አጠጣለሁ። እዚህ ጋር እንደ ቀላል ነገር እንዳናየው፣ አንደኛ ሴት ናት ይቺ ልጅ፣ ሁለተኛ ግመሎች ከፍተኛ ውሃ ነው የሚጠጡት። ነገር ግን ለነሱ ሁሉ ቀዳለው አለች፣ ተፍ አለች፣ በዙሪያ ያሉትንም ይዛ ተረባረበች እንግዳውን ለማስተናገድ። የዛን ጊዜ የአብርሃም ሎሌ አይኑን ማመን ነው ያቃተው። ወድቆ ሰገደ፣ ለእግዚአብሔር ለአምላኩ ወድቆ ሰገደ። እንዴት ደስ ያሰኝ! የዛን ጊዜ ነው በቃ ወርቁን ብሩን አወጣን፣ በቃ ይቺ ናት ለጌታዬ ልጅ
ሚስት የምትሆነው እሷ ናት ብሎ ሲናገር እንመለከታለን እናያለን። ሌላው አምስተኛው ጋብቻ በፍጹም ፈቃደኝነት ላይ የተመሰረተ መሆን አለበት። የሆነ አስገዳጅ ተጽዕኖ በተለይ ወላጆች አደራ እምላችሁ ይሄንን ነው። እንደዚሁም ደግሞ ወደ ጋብቻ ውስጥ የምትመጡት ማኒፑሌት በማድረግ ያን ሰው በማታለል ወደ ጋብቻ አታምጡት። ያ የከፋ ዘርን ነው የሚዘራው። እውነተኛ ፈቃደኝነት ያለው መሆን አለበት። የዚያን ሰው ሙሉ ልብን የሚጠይቅ ነው። ስለዚህ ሁል ጊዜ በቤተ ክርስቲያንም ራሱ ይሄ ፈቃደኝነት ይጠየቃል። ይሄንን ጋብቻ የምትቃወሙ አላችሁ ወይ ተብሎ ይጠየቃል። እንዲሁም አለ፣ ያ ስርዓት አለን በእኛ ቤተ ክርስቲያንም ጭምር። ለምንድን ነው? ምክንያቱም ሙሉ ፈቃደኝነት መኖር አለበት። በውስጡ ተንኮል፣ በውስጡ ክፋት መኖር የለበትም። እጅግ ይገርማል። የዛሬ እንግዲህ 3000 4000 ዓመት ላይ የተከናወነ ታሪክ ነው እያየን ያለ ነው። ነገር ግን ምንድን ነው ያሉት ወላጆቿ፣ የርብቃ ወላጆች እና ወንድሟና እናቷ? ከአፏ እንጠይቃት እስቲ፣ መሄድ ትፈልጊያለሽ አሏት። ከአፏ እንጠይቃት እስቲ። ይታያቸዋል። ከአፏ እንጠይቃት እስቲ። ስለዚህ እውነተኛ የሆነ ፈቃደኝነት እንዲኖር ጥረት ማድረግ፣ ዋጋ መክፈል ያስፈልጋል። ነገር ግን በአቋራጭ በተንኮል በማታለል ወይም ደግሞ የተለያየ ብላክሜል በማድረግ በዛ መንገድ ወደ ጋብቻ ለመምጣት ከፈለግን ያ ጋብቻ በምሬት የተሞላ ይሆናል። ስድስተኛው ስለ ጋብቻ በምናስብበት ጊዜ ሁልጊዜ እዚህ ቦታ ላይ የምንመለከተው የምናየው ነው መተውና መጣበቅን የሚያሳይ ነው። እዚያ ዘፍጥረትም ላይ ተመልክተነዋል። ሰው አባቱና እናቱን ይተዋል ከሚስቱም ጋር ይጣበቃል ይላል። እዚህ ጋር ርብቃ የምታደርገውን እናያለን። በቃ አባትና እናቷን ተሰናብታ ወደ ቤቷ ስትሄድ እንመለከታለን። ወደ እግዚአብሔር ወደ አዘጋጀላት ቤት እነሱም መርቀዋት ሸኟት። በቃ የጠላቶችሽን ድንበር ውረሺ፣ ሺህ ያድርግሽ፣ አይላፍ ያድርግሽ ብለው መርቀው ሰደዷት። እዚህ አሜሪካ ውስጥ አንዱ ያየሁት ነገር ቢኖር አንዳንድ ወላጆች ከሰጡ በኋላ እንደገና እዚያ ትዳር ላይ ጣልቃ ገብተው ብዙ ዳሜጅ፣ ብዙ ክፋት ፈጽመዋል። ስንት ትዳር በወላጆች ምክንያት ፈርሷል። በወንድሞች ምክንያት ፈርሷል። በእህቶች ምክንያት ፈርሷል። በባልና በሚስት መካከል ጣልቃ በመግባት ወይ የባል ዘመዶች ይሆናሉ ወይ የሚስት ዘመዶች ይሆናሉ። ጣልቃ እየገቡ ስንትን ትዳር አፍርሰዋል። እግዚአብሔር ይቅር ይበላቸው። እኔና እናንተ እንደዛ መሆን የለብንም። በቃ እነሆ ርብቃ ዘመዶቿን ትታ ወደ ባሏ ዘንድ መጣች። እነርሱን ተወች፣ ከባሏ ጋር ተጣበቀች። ምንድን ነው የሆነው? የመጨረሻው ሰባተኛውን ነጥብ ነው የምነግራችሁ። ምንድን ነው የሆነው? ይሄ ነው። ገና ይስሐቅ ሲያያት ምን ሆነ ነው የሚለው። እንደው ባነብላችሁ ደስ ይለኛል። ቀና ብሎ አያት፣ ተመለከታት። ረጅም ምዕራፍ ነው እና እሱን እስከማወጣ ነው። ተመለከታት፣ አያትና ወሰዳት ይላል እና ከእናቱ ሞት ተጽናና ይላል። ከእናቱ ሞት ተጽናና። ባነበው ደስ ይለኛል። ምን ይላል? ይስሐቅም ወደ እናቱ ወደ ሳራ ድንኳን አገባት፣ ርብቃንም ወሰዳት፣ ሚስትም ሆነች፣ ወደዳትም። ይስሐቅም ከእናቱ ሞት ተጽናና። ከእናቱ ሞት ተጽናና። እውነተኛ ትዳር የመጽናናት ምንጭ ነው፣ የፍቅር ምንጭ ነው። የዚህ ዓለም ነገር ያቆሰለንን በትዳራችን እንፈወስበታለን። አሁን ግን አንዳንድ ጊዜ የምናየው እነዚህን መሰረታዊ የሆኑ መመሪያዎች አሁን ያነሳናቸውን ነገሮች የእግዚአብሔርን ፈቃድ ያልፈለግንበት ትዳር ሲሆን፣ ከመንፈሳዊ እሴት ይልቅ ምድራዊ ሀብትና ምድራዊ ውጫዊ ውበትን ብቻ የምናይበት ሲሆን፣ ጸሎት የሌለበት ሕይወት ሲሆን፣ ወይም ደግሞ ምግባርን በዕለት ተዕለት ሕይወታችን የማናይበት ነገር ሲሆን፣ ወይም ደግሞ እውነተኛ የሆነ ልባዊ ፍቅርና ፈቃደኝነት የሌለበት ሲሆን፣ የዛን ጊዜ የበለጠ የምንጎዳዳበት ይሆናል እና በአሁኑ ወቅት በብዙ ቤት ውስጥ ሰላም የለም። በብዙ ቤት ውስጥ መጽናኛ ከመሆን ይልቅ የዚህን ዓለም ነገር የምንረሳበት ከመሆን ይልቅ አንዳንድ ጊዜ አንዳንድ ባሎች አይ እዛ ቤት ባልገባ፣ ወይም አንዳንድ ሚስቶች እንደው ባልገባው እንደው ባልኖርኩኝ የሚሉ የሆነ ነው ያሉት።
ያ መሆን የለበትም ነው ምለው። ያ መሆን የለበትም። ስለዚህ በእውነት ወንድሞቼ እህቶቼ ስለ ክርስትናችሁ ስታስቡ ማሰብ ያለባችሁ መጀመሪያ እግዚአብሔር በትዳራችሁ ውስጥ እንዲነግስ ነው። እግዚአብሔር በቤታችሁ እንዲከብር መጠየቅ አለባችሁ። የጎዳችሁት ሰው ካለም የትዳር ጓደኛችሁ የትዳር አጋራችሁን የጎዳችሁ ካላችሁም በእውነት ንስሐ ልትገቡ ይገባል። ምክንያቱም ትንሿን ቤተ ክርስቲያን እያፈረስን ነው ያለ ነው። ስለዚህ ይሄ ምዕራፍ 24 እጅግ በጣም ውብ የሆነ አስገራሚ የሆነ ስለ ጋብቻ ብዙ ምስጢር ያለበት ነው። እንዳልኳችሁ ወደፊት እግዚአብሔር ቢፈቅድ በሰፊው እንማራለን። ስለ ጋብቻ እና ስለ ኦርቶዶክሳዊ ቤተሰብ ለማስተማር ሁል ጊዜ ልቤ ላይ አለ። ምናልባት እግዚአብሔር ከረዳን ያንን ወደፊት እንማራለን። ስለዚህ እንደገና ተመልከቱት፣ አንብቡት። እንደገና ንባቡን ቀስ ብላችሁ ተመልከቱት። ያስተማረን የመከረን የአባቶቻችን አምላክ ስሙ ከዘላለም እስከ ዘላለም ይክበር ይመስገን። እግዚአብሔር ይባርካችሁ። ደህና ሁኑ።